ሰላም ጤና ይስጥልን እንዴት አላችሁ? የባራቴክ ቤተሰቦች ተስፋ ነኝ። ዛሬ በአዲስ ዩኤስዲቲ ሳይት ተገናኝተናል። ከሁሉ አስቀድሜ ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ደግሞ የደውል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣ ሲሆን በዚህ ሳይት ላይ እንዴት ገንዘብ እንሰራለን የሚለውን ከመጀመሪያው ከሬጅስትሬሽን ጀምሮ እስከ ገንዘብ የምናወጣበት ሙሉ ስቴፕ አሳያችኋለሁ። እስከዛው ከእናንተ የሚጠበቀው በትዕግስት ላይክ በማድረግ ቪዲዮ መመለከት ነው። አሁን ከታች ያስቀመጥኩላችሁ ሊንክ ስትጫኑት እንደዚህ ይከፍትላችኋል። ለመመዝገብ በቀላሉ ትመጡና እዚች ጋር ኢሜይላችሁን ታስገባላችሁ። የራሳችሁን ሎጊን ፓስወርድ ታስገባላችሁ። እዚህ ጋር ኮንፊርም ታደርጉታላችሁ ከላይ ያስገባችሁትን ፓስወርድ። ከዛ እዚች ጋር ቬሪፋይ ኮድ ምትላለች። አሁን እኔ ጋር 8558 ይሆናል። እናንተ ጋር ደግሞ ሌላ ቁጥር ሊሆን ይችላል። እሱን ታስገቡና ሬጂስተር ምትለውን በመጫን ምዝገባችሁን አጠላቃችሁ ወደ ዳሽቦርዱ ትገባላችሁ። ልክ ሬጂስተር አድርገን ወደ ዳሽቦርዱ ስንገባ እንደዚህ አይነት ሌተስት አናውንስመንት አለ። እሱን አንብበን እንጨርስና እዚህ ጋር እንዘጋታለን። ከዛ እዚህ ጋር እንደምታዩት ቶታል አሴቴም 0 ነው፣ ኳንቲታቲቭ አካውንቴም 0 ነው። ስለዚህ ወረድ ብለን እዚህ ጋር ያሉትን ነገሮች ስናይ እዚህ ጋር እንደምትመለከቱ 907፣ 42፣ 2846 የተለያዩ ፔመንት ፕሩፎች ሲሆኑ ዛሬ ላይ ያሉት የተለያዩ ክሪፕቶ ከረንሲዎች ደግሞ ዋጋቸውን አፕዴታቸውን እናያለን። ስለዚህ ይሄ ፕሮጀክት ተከፈተ 12ኛ ቀኑ ነው። ኮሙሌቲቭ እስካሁን ከ1 ሚሊዮን በላይ ዩኤስዲቲ አድርጓል ማለት ነው። ስለዚህ ኳንቲፋይ የምትለውን አንድ ጊዜ እንጫናታለን። እሷን የምናደርገው ለምንድን ነው? ስንት ኢንቨስት ብናደርግ ስንት እናገኛለን የሚለውን ለማየት ነው። አሁን የኔ ቪአይፒም 0 ነው፣ 0 ዩኤስዲቲ ነው። ስለዚህ ምንም ጥቅም የለው። ቀጥታ ግን ቪአይፒ ዋን ጋር እንመጣና 10 እና ከ10 ዩኤስዲቲ በላይ ኢንቨስት በማድረግ 25% በየቀኑ ወጪ ማድረግ እንችላለን። ከዛ የሚቀጥለው ቪአይፒ 2 ነው። እሱን ለማስከፈት ከኛ የሚጠበቀው 30 እና ከ30 ዩኤስዲቲ በላይ ዲፖዚት በማድረግ 28.57% ለ90 ቀን ወጪ እናደርጋለን። ልክ ቪአይፒ 3 ጋር ስንመጣ ከ90 ዩኤስዲቲ በላይ ዲፖዚት በማድረግ 33.33% በየቀኑ ወጪ እናደርጋለን። እንደዚህ እያልን ስንወርድ አቅም ካለን የተለያዩ ቪአይፒ 4፣ 5፣ 6፣ 7 እያለ ይቀጥልና የዚህ ሳይት የመጨረሻውና ከፍተኛው ቪአይፒ 10 ነው። እሱን ለማስከፈት ከኛ ከ26992 ዩኤስዲቲ በላይ ዲፖዚት በማድረግ ደግሞ በየቀኑ 66.67% ወጪ እናደርጋለን። እንድታስተውሉ የምፈልገው አያምናት የፋይናንሻል አድቫይዘር፣ እኔ የፋይናንስ አማካሪ አይደለሁም። ግን ይሄ ሳይት መክፈል አለመክፈሉ ማረጋገጥ ግዴታዬ ስለሆነ 10 ዩኤስዲቲ ዲፖዚት ላርግና የሱን 25% ያም ማለት 2.5 ደግሞ ወጪ ላርግ። እሱን ለማድረግ ተመልሰን ወደ ሆም ነው የምንመጣው። ልክ ሆም ጋር ከመጣን በኋላ እችን እንዘጋና እዚች ጋር እንደምታዩት ሪቻርጅ የምትላለች እሷን እንጫናታለን። 5 አማራጮች አሉ። ዩኤስዲቲ ቲአርሲ 20፣ ዩኤስዲቲ ቢፕ 20፣ ዩኤስዲሲ ቢፕ 20፣ ቢኤንቢ እና ቲአርኤክስ አማራጮቻችን ሲሆኑ እዚህ ጋር ዩኤስዲቲ ቲአርሲ 20 ስለሆነ እኔ ዋሌት ላይ ያለኝ እሷን ጫናታለሁ። ልክ እሷን ስጫናት ዋሌት አዲስ ጀነሬት ያደርግልኛል። እችን ኮፒ አረግና ወደ አለኝ ክሪፕቶ ዋሌት ማለትም ወደ ባይቢት ሄጄ የሚጠበቅብኝን 10 ዩኤስዲቲ ሪቻርጅ አድርጌ ተመልሼ እመጣለሁ። እስከዛው እናንተ ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ ሀሳብ አስተያየታችሁን ኮመንት በማድረግ እንድጠብቁኝ የከበረ ግብዣዬ ነው። ሪቻርጅ አድርጌ ተመልሼ ልምጣ። ሪቻርጅ ካርኩኝ በኋላ ድጋሚ ተገናኝተናል። እዚህ ጋር እንደምታዩት 10 ዩኤስዲቲ ባላንስ ላይ ያለ ማለት ነው። ስለዚህ አሁን ምንድን ነው የምናደርገው? እዚች ጋር ኳንቲፋይ የምትለው ዋጋ እንመጣለን። ቅድም ኳንቲፊኬሽናችን 00 የነበረው አሁን አንድ ኳንቲፊኬሽን አለን። እዚህ ጋር ስታርት ኳንቲፋይ የምትለውን እናስጀምራታለን። ለባራቴክ አዲስ ከሆናችሁ ይህን ቪዲዮ የምታዩትም የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ እንድታደርጉ የከበረ ግብዣዬ ነው። ሀሳብ አስተያየትም ካላችሁ ኮመንት ላይ እንድትጽፉልኝ አከብሬ ጠይቄያችኋለሁ። እዚህ ጋር እንደምታዩት 2.5 ዩኤስዲቲ ሰርተናል። የሰራነውን ደግሞ ወደ ዋሌታችን ወጪ በማድረግ እውነት የሰራነውን ገንዘብ ይከፍለናል የሚለውን ለማረጋገጥ ሆም ጋር ተመልሰን እንመጣለን። ቅድም ሪቻርጅ ከምትለዋ ጎን ዊዝድሮ የምትላለች እሷን ነው የምንጫናት። ልክ ዊዝድሮ የምትለውን ስንጫን እዚህ ጋር እንደምታዩት በቲአርኤክስ ወይ ደግሞ በዩኤስዲቲ ቢፕ 20 ወጪ ማድረግ እንችላለን። መጀመሪያ ግን ፓስወርዳችንን ሴት ማድረግ ይቀድማል። አሁን ፓስወርዳችንን አስገብተናል። ኮንፊርም እንለዋለን። እዚህ ጋር ካረጋገጠልን በኋላ በቲአርኤክስ ከፈለግን 9.205153 ወጪ ማድረግ እንችላለን። ካልሆነ ደግሞ በዩኤስዲቲ ቢፕ 20 ከሆነ የምንፈልገው እዚህ ጋር እንደምታዩት 2.5 ዩኤስዲቲ ነው። ስለዚህ እሷን እዚህ ጋር እንጽፋለን። ዊዝድሮ አድራሻችንን እኔ በዩኤስዲቲ ቢፕ 20 ስለሆነ የምፈልገው ከባይቢት ላይ ሄጄ አመጣና አሁን ያስገባሁትን ፓስወርድ አስገብቼ ኮንፊርም እላለሁ። አሁን
ወደ ባይቢት ሊድ እና USDT BP20 ዋሌቴን ይዤ ልምጣ። ላይክ እያደረግን አሁን እንደምትመለከቱት 5978 ወይ 80 ነው ባላንሴ። እዚች ጋር መጣና ዲፖዚት የምትለውን እጫናታለሁ። ከዛ USDT ነው የምንመርጥለት። ዲፖዚት ክሪፕቶ እንልና ዋሌታችን ላይ እንዲገባ የምንፈልገው USDT ስለሆነ እሷን እንጫናታለን። ከዛ ደግሞ ምንድነው ኔትወርካችን ያልነው መርሳት የሌለብን USDT BP20 ነው። አሁን ቼኑን እስኪመርጥልን እንጠብቃለን። USDT BP20 መጥቶልናል። አሁን ቀጥታ ዋሌት አዲስ እዚህ ጋር ጀነሬት ስራ አለገርልን እዚች ጋር መጣና ዋሌታችን ምን እናረጋታለን? ኮፒ እናረጋታለን። ከላይ እንደምትመለከቱት ኮፒድ ሰክሰስፉል ብሎናል። ልክ ይህን ካለም በኋላ ቀጥታ ወደ ፕላትፎርሙ ወይ ደግሞ ወደ ዌብሳይቱ ተመልሰን መጣና እዚች ጋር ዊዝድሮ አድሬስ ምትላለች እሷ ጋር ከዛ ኮፒ አድርገን ይዘን የመጣ ነው ዊዝድሮ አድሬስ ምን እናረጋታለን? ፔስት እናረጋታለን። ልክ እሷን ፔስት እንዳረግን የሚጠበቅብንን ሁሉ እዚህ ጋር ስላሟላን ወረድ ብለን ኮንፊርም የምትለዋን ነው የምንጫናት። ልክ እሷን ስንጫናት እዚህ ጋር እንደምትመለከቱት ምን ይለናል? ዊዝድሮ ሰክሰስ። ይሄንን ካለን ከ2 እስከ 3 ደቂቃ ወደ ዋሌታችን እስኪገባ ሊቆይ ይችላል። እስከዛው ደግሞ አንድ ነገር ላሳያችሁ። ሊንካችሁን በተለያዩ ሶሻል ሚዲያዎች ለጓደኞቻችሁ ሼር በማድረግ በእናንተ ሊንክ በሚገቡት ሰዎች ቲም በማደራጀት ደግሞ ሌላ ገንዘብ ልትሰሩ ትችላላችሁ። እሱንም ኢንቫይት ፍሬንድ የምትለው ዋጋ ሊንካችሁን ታገኛላችሁ። በተለያዩ ሶሻል ሚዲያዎች ለምሳሌ በቲክቶክ፣ በቴሌግራም፣ በዋትሳፕ ሼር ታደረጉና በእናንተ ሊንክ ዳይሬክት ከሚገቡት ላይ ሌቭል 1 ሲባል 10% ኮሚሽን አላችሁ። ሌቭል 2 ደግሞ በሌቭል 1 ስር ገብተው ኢንቨስት ያደርጉ 2% ኮሚሽን አላችሁ። ሌቭል 3 ደግሞ በሌቭል 2 ስር ገብተው ኢንቨስት ያደርጉ 1%፣ ጠቅላላ እስከ 13% ኮሚሽን ልታገኙ ትችላላችሁ። ለዛም እንዲረዳችሁ ደግሞ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችሁ። አሁን ወደ ዋሌታችን ወጪ ያደረግነው USDT 2.25 ገብቷል አልገባም የሚለውን ለማረጋገጥ ወደ ባይቢት አካውንታችን ተመልሰን እንመጣለን። ልክ ከመጣም በኋላ አሴት የምትለዋን ነው ምንጫናት። ልክ እሷን ስንጫናት እዚህ ጋር እንደምታዩት ምን ይለናል? ዩ ሃቭ ዋን ዲፖዚት ሪኩዌስት ፔንዲንግ ዲፖዚት ኮንፊርሜሽን ኢን ፕሮግረስ ብሎናል። እሷን ነው ምንጫናት። ስንት USDT ነው ኢን ኮንፊርሜሽን ያለው ስንል 2.5 USDT ነው። ስለዚህ እስከሚገባ ድረስ ሪፍሬሽ እያደረግን እንጠብቀዋለን። እናንተ ደግሞ ላይክ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ የጻፋችሁ ጠብቁኝ። አሁን እዚህ ጋር እንደምትመለከቱት 2.5 USDT ሰክሲድድ ብሎናል። ይኸው እዚህ ጋር እንደምታዩት ማለት እሷን ብንጫናት ይኸው እዚህ ጋር 2.5 USDT ተቀብለናል ማለት ነው። ልክ አሁን ምንድነው የምናደርገው? ባክ እንላለን። አሁንም ባክ እንልና ባላንሳችንን ሪፍሬሽ እናደርገዋለን። 5981 የነበረው 6230 ሆኗል። ስለዚህ ይህ ሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ለባራቴክ አዲስ ከሆናችሁ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ፣ አክብሬ መልሳለሁኝ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸሩ መድኃኔዓለም ሰላም እና ጤና በያላችሁበት ያብዛላችሁ እያልኩ ተስፋ ነበርኩ። ቸር ሰንብቱልኝ። ቻው